ከቀዳዳ ይሰራል ጨምዳዳ ከቀዳዳ ይሰራል ጨምዳዳ አረ ማንጂ አፈምኒ ዊኒን አቅበታይ ይነዲ ዳሉትና ዶርጉ የሚባሉ አይናቸው ባይ ደስተኛ ነኝ በነገራችን ላይ እንዴ አቻለም አይኔ ደሙሱ ረስቼው አረ ወይኔ ይኸውላ ጀማ ተሰብስቦ አቻ ምንም የዛሬው ዩናይትድ ፈርስት ሃፍ ላይ በጣም ተረጋግተን ቷትሮን ተቆጣጥረን እየተጫወትን ነበር። ሰከንድ ሃፍ ላይ በ5 ደቂቃ 2 ጎል በ5 ደቂቃ ውስጥ 2 ጎል ገባብን። ማቲያስ ኩኛ የዛሬ ፐርፎርማንስ አፈር የበላ ፐርፎርማንስ፣ ሴሽኮ አፈር የበላ ፐርፎርማንስ። ዳሎ ሲጀመር ዳሎ እየተከፈለ ያለው የኛን ጨጓራ ለመላጥ ነው። ስፔስ ትይዛለህ ወፍ በቃ ዛሬ ፈርስት ሃፍ ጥሩ ነበር። ሰከንድ ሃፍ ላይ ምን እንደነካን አላውቅም። ኦሳችን ኖርማል ነው። ሰው ሜዳ ሄደን ነጥብ ይዘን መተናል ካለንበት አቋም አንፃር ኖርማል ነው። አብዩንም ቦት ማድረግ እንዳይረሳ ማስተዋወስ ስላለብኝ ነው። ላይክ በደ አንቺ በአንድ ደቂቃ ሁለት ጎል ይገባብሻል። በአንድ ደቂቃ ሁለት ጎል ምን አይነት ስንፈተ መከላከል ነው ያዘው? አንቺ ምን አይነት ስንፈተ መከላከል ነው? እኛ እኮ ሰባት ጨዋታ ደረስን በክሊክ አንቺ እንዴት ሁለት ጎል በአንድ ደቂቃ ልዩነት ውስጥ አንቺ ለማንኛውም እረፍት ላይ ማለት ነው ሁለተኛ ደረጃ መጣን ብላችሁ ያላችሁ ሰዎች እንኳን ደስ አላችሁ። ሁለተኛ ደረጃ አይታችሁ በሰላም ተመልሳችኋል ወይስ እዛው ናችሁ? ኮሜንት ሴክሽን ላይ ነገሩ ኢንተርፌስ እንተኛ ነች። እኔ ያላየሁትን ደረጃ ነው። ሁለተኛ ደረጃ ላይ አይታው ተመለሰች ወይስ አለች? እስቲ ንገሩኝ። ያለ ወይኔ በእናትህ ብቸኛ የዋንጫ ተፎካካሪያችን ኖቲንግሃም ፎረስት ነጥጣለ ማዬ አንዱ ላጠፋው ሁልሽ ምን ትደረስ ሆነሽ ፓፖቴ ምንም አይነት ነገር ካስፈልገኝ አንቺን ለማቃጠል ማለት አንቺን ለማቃጠል ክለብሽ ብቻ ይበቃል ፓፖቴ 2-0 እየመራሽ ማለት መቼ ሳይዋ ተካልሽ 15 ደቂቃ ምናምን ፈርስት ሃፍ ምናምን አሁን ምን የ15 ደቂቃ ማናጀር ስካመርስ ነው ስካሞሪ ተባረሩ ሰከንድ ሃፍ 2 ደቂቃ ሰሚላመንስ ኦናና ቫይረሱ ያዘው ሎከር ውስጥ አንድ ሻወር ብቻ ነበር ለካ አስፈልገው እስካሁን ሻወር አልተሰለለም የላችሁ ማፋሲቲና የላችሁ ማይቶሽ ነው ነገር ስላበላሽ አንድ ሻወር ሲወጣ ኦናና ቫይረስ ማፍሰስ ሰከንድ ቦል ምናምን አላጆትም እኮ ሌላው ጨዋታ ያየው ነበር ገባሽ አይደል ግን እዚህ ጋር ያያየ ነበር አንተ ተቃጠለ ነው ምን ተቃጠለ ነገር አይደለም ሁለተኛ ሆኜ ነበር ምናምን ብለሽ ምን ነው የልታመጪ ብታስተካክል ይሻል። እኔ ኮንቴንት ፉትቦል ኮንቴንት ላይ ስለሆነ ያለሁት ሁሌ ስትሸነፊ አለው ስታሸነፊ ማንዳለ ነው አስቢ ከመደብደብ መሮጥ የተሻለ አማራጭ ነው ይላል ደባልቄ አራዳ ልጅ ማለት ነው። ምንድነው አማር ምንም 2-1 ሲመራ የነበረ ቡድን ነው አቻ ያወጣው ወዳጄ በጣም ስትማረር ያየው ነው ዘነጋው መሰለኝ ጨዋታ አሸነፈ እንጂ እኮ ማንችስተር አንድ አሸንፎ የሚሸነፍ ቡድን ነበረ። ተመስገን በል ያራዳ ልጅ 4 ጨዋታ አልተሸነፈም ቢያንስ እደግመዋለሁ ተመስገን በል ሌላ ነገር የለውም። አቻ ወጥቷል 1-0 ሲመራ ቆይቶ በ5 ደቂቃ ውስጥ ለጎል ፎረስት ብድግ አለበት። ስፒሪቶ ሳንቶ ሜዳ ውስጥ በምን እንደታዩ አይታወቅም ጎጋለ መልሶ ልክ ከገባ በኋላ ይበቃኛል አለ። አቤት አማዴ ጎል ዋይ ጎል ማንቸስተር ዩናይትድ አቸው ሁለት እኩል በሆነ ውጤት አቸው ወጣል። ሊያማራ አይገባም። አተማረው የማንቸስተር ደጋፊዎች ነው ምን በጣም ቪዲዮ ስለዘገየው ቪዲዮ አይቼ ነበር የተለቀቁና ሁሉም ብሶት ነው ሊሆን አይገባም። 3 ጨዋታ ተከታታይ ቁጥሩ መጥቷል እኮ አራተኛውን አቻ ነው አልተሸነፈም። ረፍ ለመደ ጨዋታ ትጮታ ያራዳል። ሼር ኮፕ ሊንክ እያረክ የፕላስ ምልክቱ እናንተ ነች። ሐሳብ አስተያየት ኮሜንት ላይ ደሞ ራስቸው እሺ እዞ ይበቃል እንደ ቀጨመና እንደ ቀመለ መቅረቱ ማለት ነው። በቃ ልታቀምሉት ነው ማለት ነው። ኦልትራፎርድ ናይት ባይ ታረጋችሁት የዚህን ሰው እየደወለ ተጣመና ይችላል በዛ አካባቢ ስሙ ፎረስት ማለት ነው። ፎረስት አካውድም ማለት ነው።
ይሄን ሰውዬ ድጋሚ ወደ ጣጣነት ምን የማታደርጉ እንግዲህ ይሻላል ነው ምን ብናደርገው አይ ይሄ ሰውዬው ማን ነው በመንግስት ደረጃ ቃሌን ክቻለሁ የኔ ወንድም የሚወሰማኝ እኔ ደውልልሃለሁ ሰልካንሳ አርፈህ ፀጉርህን ተስተካክል ሰላም ያወጣኝ ይሄ ማነስ ተከታታይ ጮህ ማሸነፋችሁ እኔ ነግሬህ አማኸኛም በሰው ይሄ ቪዲዮ እኮ እንደሚደርስ አውቃለሁ እንደሚደርስ ወይኔ ጌታ ተሰቃየኩ ኧረ ደረደ እኮ እኔ ከነማን ጋር እናጫውታችሁ እሺ 5 እንድታሸንፉ እኔ አሳዘነኝ ተመልከቱት ፀጉሩ እኮ ጠልፎ ሊጥለው ነው ሁለተኛ መጣሽ ብዬማ እኔ መጣ ስንት ስምሽ ምናምን ነገር ከፍ ላደርገው እናንተ በ3 ደቂቃ እንደ ኢንዶሚን ታንጠባጥባላችሁ ኧረ ዳሎት ለእንትን እናንተ ዳሎትን ማለት ነው ከሜዳ አስወጥታችሁ ኳስ እንዲያቀብል ብቻ መድቡት አይጮት ዳሎት ኳስ አይጮት ደሞ አቻ ራሱ ይሆንሽ እኮ ከሴት ፒስ ነው ሁለቱም የሴት ፒስን ጥቅም ማለት ነው ማሬስካ ቀን ጠቅሶታል አሁን እያንዳንድሽ ይገባሻል ሴት ፒስ ወደ ባለፈው ነግራችሁ ነበር አይደል ቡድንህን ከመሸነፍ የታገደው ነገሩ ሼባው ለካ ረስቶታል መች እንዳሸነፈ ራሱ ረስቶታል ግን ሴት ፒስን እያያችሁ ነው በዚህ አጋጣሚ ቶቶ ስፖርት ላይ ደግሞ ተጫወቱ ዲፖዚት ስታረግ ዘንበላ ይወጣ ስፒናል 50,000 ብር በየቀኑ ትሸለማለህ ከዛም ባለፈ ዶሮ አለች ቀጣይ ሳምንት ነው ከዶሮዋ ናቸው ተለማምደ ቶቶ ስፖርት ላይ መሄድ ነው ማንቹሪያን እኔ ምሬ ነው የምላችሁ በጣም ፕሮግሬስ ያለው ቡድን ነው እንደጀመረ ማለት ነው ሰከንድ ሃፍ ምናምን ግን ትልቅ ችግር ያለባችሁ ዩናይትዳቸው ወጥቷል እንግዲህ ምንም ማድረግ አይቻልም እሱንም ለአማዲያችን የመሰለች ጎልንኪ ይሰጠን ነበር ማለት ነው ለማንኛውም 3 ተከታታይ ጨዋታ ብናሸንፍም አራተኛው ግን አጥተናል ወንድማችን ከቻልክ ጻጉሩን ወይ ሽሩባ ምናምን ተሰራ ወይ እንደኔ እንደበፊቱ አሲዘውና ብቻውን ነገር አርባ ይመለከታል የመጣ ሰውዬ ማለት ነው ይሄን ነገር ማያቆም ከሆነ እኔ ዩናይትድ የሚዲያ ጫና አለበት እዛ ላይ መጥቶ ገና ሚዲያው ላይ ይሄ ሰውዬ ነው የተከመረው በረኛችን ተጠየቀ ከጌሙ በፊት ስለዚህ ሰውዬ ነው ሌላ ጫና የሆነበት እየመሰለኝ ነው እግዚአብሔር አትቆረጥ በቃ ያገባንም አትምጣ ሚዲያ ላይ ሽሩባ ተሰራው ብትፈልግ አስቡ 3 ተከታታይ ጨዋታ አሸንፎ ስለዚህ ሰውዬ ከተወ አራተኛ አሸንፎ ማለት ነው ለአምስተኛ ቢሆን ምን ያህል ጫና እንደሚሆን ይማጭ ኧረ በስመ አብ እውነቱን አውራ ከተባለ ይሄን ሰውዬ ገና ለገና ጻጉሩን አስቆርጠዋለን ብለን እንጂ ኦቨር ኤክስፔክቴሽን ነው ከ6 ጨዋታ 13 ነጥብ አሪፍ ነው ከዚህ ነው ማለት ነው እንደጠበቅነው አይደል ግን ይሄን ሰውዬ ገና ለገና እናስቆርጣለን ብለን ሲያስጠላን ሳፊር ዩናይትድ ነጥብ ጥሏል ኤክስፔክት የሚደረግ ነገር ነው እኔ በግል ኤክስፔክት ማድረገው ለምን እንደዚህ ያልክ ካላችሁ ሊቨርፑልን ባሸነፈበት ጨዋታ እንዲህ ብዬ ነበር ዩናይትድ ተንጠራርቶና ዘሎ ሳይሆን 3 ነጥቡን ያገኘው ሊቨርፑል በዩናይትድ ስታንዳርድና በዩናይትድ ደረጃ ዝቅ ብሎ 3 ነጥቡን የሰጠው ዩናይትድን ተውት በየአመቱ የሚያሳየን ነገር ነው ጊታር ላይ ሄዶ ለላንድ ያሸንፋል ብልጭ የሚሉ ነገሮች አሉት ጌሙን በየአመቱ ከሰረሙ ነገ በሆነ ቡድን ሲሸነፍ እንመለከታለን ሶ ዩናይትድን ተውት ጥያቄ ማጠይቁ ጣታችሁን ማቀስሩበት ገና እየተገነባ ያለ ቡድን ነው እንደውም አንዳንድ ወዳጆቼ በኢንቦክስ የሚልኩኝ ቪዲዮስ ነበር ዩናይትድ ለዋንጫ ነው የሚጫወተው ምናምን ዋንጫውን ተውት በቃ ዩናይትድ እንዴ ነው ለዋንጫ የሚጫወት ቡድን ለመሆን በትንሹ ከ3 እስከ 5 አመት ይፈልጋል እንደው በግርግር ለዋንጫ መጫወት አይቻልም ጠንካራ ሰው ኤኒዌይስ ኖቲንግሃም ፎረስት እና ማንቸስተር ዩናይትድ ጨዋታቸውን ለ2 በውጤት አጠናቀዋል ጨዋታውን የተመለከታችሁ ሀሳቡን አስታችሁ እና ተፈርካስ በላት ወይ ተቆረጠው ወይ ይደግ በቃ አንተ ሌላ ነገር እንደው ሊቨርፑል ካሸነፈ እንቆረጣለን አንዱ ጨዋታ ያሸነፈለና ተቆረጠ እንዴ እኛ ላንተ ጸጉርን ቋጥር ለክለባችን እንቋጥር ምን አገባ ወይኔ ምን አለ ኢትዮጵያ ወርቅ አንገትን ነበር ቆርጠው የሚያስቀምጡልኝ ምን የተረገመ ደጋፊ ምን ደጋፊ ጠላት እኛ ልንገረ እንኳን የጭንቅላት ጸጉር የብብት ጸጉር ይደከፈለግ አትቆረጡ ጉዳያችን አይደለም ሙሉ አመቱን አቻሉት ከፈለግ እንዴ ያናደን ጀመርኩ ላንተ ሲባል በቃ አሪፍ ነን ጀግና ነን አትወተናል እንደው ረጉዲ
ምን አይነት ጌም ነው የተመለከትነው ጋይስ? በጣም የሚገርም ፉክክር የተመለከትንበት ጨዋታ ነበር። በ10ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ የሩበን አሞሪም ማንቸስተር ዩናይትድ ወደ ሲቲ ግራውንድ በማቅናት የሺአንድ አይቹን ኖቲንግሃም ፎረስትን በመቅጠም 2-2 በሆነ ውጤት በመለየት ነጥብ ጥሏል። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በካዝሜሮ 34ኛው ደቂቃ ላይ በተገኘ ጎል አማካኝነት 1-0 ሲመሩ ከቆዩ በኋላ ኖቲንግሃም ፎረስቶች ሁለተኛው አጋማሽ እንደተጀመረ አከታትለው በጊብስ ዋይት እንዲሁም ደግሞ ሶቫና ጎሎች አማካኝነት ማንቸስተር ዩናይትድን 2-1 መምራት ቻሉ። ታዲያ ከዛ በኋላ በድጋሚ ጫና ፈጥሮ መንቀሳቀስ የቻለው ማንቸስተር ዩናይትድ በአማድ ዲያሎ አስደናቂ ሆነች ቮሊ ጎል በማስቆጠር 81ኛው ደቂቃ ላይ ሁለት አቻ አድርጎ ጨዋታው በዚህ ውጤት ተጠናቋል። ማንቸስተር ዩናይትዶችን ለሶስት ተከታታይ የፕሪሚየር ሊግ ጨዋታዎች ድል ማድረግ የቻሉ ቢሆንም ለአራተኛ ጨዋታ ግን ይህንን ታሪክ መድገም ተስኗቸዋል ማለት ነው። ጸጉሩን አልቆረጥም ያለው የማንቸስተር ዩናይትድ ደጋፊም ሌላ ጨዋታ እንግዲህ ከዜሮ መጀመር እንዳለበት እየተመለከትን እንገኛለን። ግን በጣም ቆንጆ ፉክክር የተመለከትንበት ጨዋታ ነበር። አዝናኝ የሚባል አይነት ጨዋታ ነበረ። ፈርስት ሃፍ ተመጣጣኝ እንቅስቃሴ ነበረ። ሰከንድ ሃፍን በተመሳሳይ ማለት ነው። ዩናይትድ ከጎሉ ከተቆጠረበት በኋላ የተሻለ ለመንቀሳቀስ ሞክሮ ነበረ። ነገር ግን ሶስቱን ነጥብ ማግኘት ተስኖት ነጥብ ለመጣል ተገዷል። በፕሪሚየር ሊጉ ዩናይትድ አሁን ላይ 17 ነጥቦችን በመያተኛ ደረጃ ላይ ለጊዜው ከስሩ ያሉት ቡድኖች እስከሚጫወቱ ድረስ መቀመጥ ችሏል። ለማንኛውም ስለዚህ የሩበን አሞሪም ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። በናና ቤት ስትመዘገቡ እስከ 350 ብር ቦነስ ማግኘት ትችላላችሁ። በናና ቤት መጫወታችሁ እንዳትረሱ።